ሰላም ሰላም ውድ የቻናላችን ተከታታዮች ቦሌ ኤድና ሞል ላይ ነኝ። ቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ ማለት ነው ዲማ ሆፕ ስቴት እያስገነባ ያለውን አፓርትመንት ላስጎበኛችሁ። ይሄ የምታዩት ፕሮግረስ ሌብሉ ኦልሞስት ከ90% በላይ ደርሶ አሁን ላይ ደግሞ የተናጠል ዲጂታል ካርታ አዘጋጅተንላቸው ለንግድ ሱቆችና ለመኖሪያ ቤት አፓርትመንቶች አሁንም በሽያጭ ላይ ነው የምንገኘው። አፓርትመንቶቹ ለገስት ሃውስ ልክ እንደዚህ አለምነሽ ፕላዛ ጋር ወይም ደግሞ ደሴ ትሪንቲ ጋር እንዳሉት ወይም ባቲ ኮምፕሌክስ ጋር እንዳሉ ገስት ሃውሶች የሚሆኑ አፓርትመንቶችን በሽያጭ ላይ ነው የምንገኘው። ታዲያ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ መኖሪያ ቤት አፓርትመንቶችንና የንግድ ሱቅ ደግሞ ከ20 ካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ ድረስ በመሀል ቦሌ ኤድና ሞል በሽያጭ ላይ ነው የምንገኘው። ታዲያ ባለ 2 መኝታ 121 ካሬ ከዚህኛው ሎኬሽን ላይ ይኖረናል ማለት ነው። ባለ 1 መኝታ ውስጥ ጨርሰናል። ባለ 4 መኝታ እና ባለ 2 መኝታ ነው እዚህኛው ሎኬሽን ላይ የሚኖረን። ከሱ ቀጥሎ ግን ሌላ አዲስ ሳይት ይኖራል ማለት ነው። ስለሱም መረጃም ሰጣችሁናል አዲሱ ሎኬሽን ጋር ሄጄ። ታዲያ ዲማ ሆፕ ስቴት በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ እያስገነባ ያለው አፓርትመንት አሁን ላይ ሙሉ በሙሉ ሽያጭ ልንጨርስ ባለ 2 መኝታ 2 ቤቶች እና ባለ 4 መኝታ ቤቶች ይቀሩናል። ባለ 1 እና ባለ 3 እዚህኛው ሎኬሽን ላይ ሙሉ በሙሉ ጨርሰናል። ግን ከጎን አሁን በሆቴል ስታንዳርድ የምንገነባውን አፓርትመንት በሽያጭ ላይ ነው የምንገኘው። ፕሮግረስ ሌቭሉም አሁን ቆንጆ ላይ ነው ያለው፣ ጥሩ ሂዷል። አሁን ፈርስት ፍሎር ነው ያለው። እንደምታውቁት ዲማ ሆፕ ስቴት አፓርትመንቶች በፍጥነትና በጥራት ነው የሚገነባው። አሁን ላይ ፈርስት ሌቭል ላይ ነው ያለው። አሁን በ3 ወር ውስጥ ስትራክቸሩን የመጨረስ እቅድ ነው የያዝነው እንደ ድርጅት። ታዲያ ባለ 1 እና ባለ 2 መኝታ ቤቶችን በሆቴል ስታንዳርድ ገምተን ልናስረክባችሁ በሽያጭ ላይ ነን ከ93 ካሬ ጀምሮ ማለት ነው። እዛው ሳይቱ ጋር ሄጄ ደግሞ ሞር ኤክስፕሌን ማድረግላችሁ ይሆናል ማለት ነው። ተከታተሉ። ታዲያ አሁን ጅምር ላይ ያለ አፓርትመንት ነው ከጎን ነው ያለው ማለት ነው። ሳይቱ ጋር ምን ሄድ ይሆናል ይሄኛው አፓርትመንት ማለት ነው። ከግራውንድ እስከ 6ኛ ልክ እንደዚህኛው ሱቁ ነው። ከዛ በኋላ ደግሞ መኖሪያ ቤቶቹን የያዘ 93 ካሬ 109 እና 147 ካሬ አማራጮችን ይዞ አሁን ላይ በሽያጭ ላይ ነው የሚገኘው። ታዲያ እዚህም አፓርትመንት በሆቴል ስታንዳርድ ወይም ደግሞ በፉሊ ፊኒሽ የግንባታ አማራጭ ነው የሚገነባው ማለት ነው። እናንተም ስለ እነዚህ አፓርትመንቶችና የንግድ ሱቆች መረጃ ስትፈልጉ እኔ ካሳሁን እባላለሁ። እታች በማስቀመጥላችሁ ስልክ ዋትስአፕ ላይ ኮንታክት ብታደርጉኝ ሙሉ መረጃም ሰጣችሁናል ማለት ነው። ዛሬ ዲማ ሆፕ ስቴት በቦሌ ኤድና ሞል እያስገነባ ያለውን ሁለተኛውን ሳይት ወይም ደግሞ ቦሌ ዳውንታውን ቱ የሚሰኘውን ሳይት መረጃ ሰጧችሁ። ታዲያ አሁን እንደምታዩት ፈርስት ፍሎር ላይ ነው ያለው። አፓርትመንቶቹ በ20% ቅድመ ክፍያ ብቻ በሽያጭ ላይ ነው የምንገኘው። ዲማ ሆፕ ስቴት በቦሌ ኤድና ሞል እያስገነባ ያለውን አፓርትመንት መረጃ ሰጧችሁ። እናንተም ስለዚህ አፓርትመንት ተጨማሪ መረጃ ስትፈልጉ እታች በማስቀመጥላችሁ ስልክ ብትደውሉኝ ሙሉ መረጃም ሰጣችሁናል ማለት ነው። በሾላ ገበያ ወይም በሾላ መብራቱ ጋር ከባለ 1 መኝታ እስከ ባለ 4 መኝታ እንዲሁ በሽያጭ ላይ ነው የምንገኘው። ታዲያ እናንተም ስለ እነዚህ የንግድ ሱቆችና መኖሪያ ቤት አፓርትመንቶች በመሀል ቦሌ ኤድና ሞል በሾላ ለሚገኙ አፓርትመንቶች መረጃ ስትፈልጉ እታች በማስቀመጥላችሁ ስልክ ኮንታክት ብታደርጉኝ ሙሉ መረጃም ሰጣችሁናል ማለት ነው። በሌላ ቪዲዮ